ስለ ትሬዲንግ ኤጅ ዛሬ የምናወራው ከሳይኮሎጂ ጋር በተያያዘ ኤጅ ቢልድ አድርገን በተለይ ደግሞ ራንደም አውትካም ከሆኑ ነገሮች ተፋታን ኮንሲስተንት የሆነ ሪዘልት ለማምጣት የሚያበቁን ነገሮች ላይ በምን አይነት መንገድ ፎከስ እናድርግ የሚሉትን ነገሮች ኮርኮር የሆኑ ፖይንቶችን ለማንሳት ሞክራለሁ ማለት ነው። ምንድነው ኤጅ ማለት? እናንተ ስቲል ግራ ትጋባላችሁ። ትሬዲንግ ኤጅ ሲል አሁን ለምሳሌ ቅድም በቻቶቻችሁ ላይ ካዩዋቸው ነገሮች መካከል ዛሬ ፊቦናቺ በጣም ኢንትሪ እየሰጠ ነበር አላ ኦኬ፣ ነገ ደግሞ እንደ ዛሬ ይሆናል ብለን ስናስብ ነገ ሌላ ተቃራኒ የሆነ የገበያ እንቅስቃሴ ነው። ጎበዝ ምን ይሻለናል ስትሉ ሰሞን ለምን እንደዚህ ነገር ያስጨንቃችኋል? በመጀመሪያ ደረጃ እንደዚህ አይነት ጭንቀቶች የሚመጡትስ ለምን ይመስላችኋል? በመጀመሪያ ደረጃ ትሬዲንግ ኤጅ ስለሌላችሁ ነው። ሪፒተብል የሆነ ሲስተም ስለሌላችሁ ኤጅ ቢልድ ብታደርጉ ኖሮ እንዲህ አይነት ነገሮች ለእናንተ ያሳስባል። ከእናንተ በተቃራኒ ማርኬት የተንቀሳቀሰበት ወይ እናንተ በማፈልጉበት ሁኔታ የተንቀሳቀሰበት ወይ ማርኬት ለእናንተ እንደ ኖርማል ራንደም ዴይ ኢቭን አመቱ ሙሉ ተንቀሳቅሶ በማያውቅበት መንገድ ዛሬ ላይ ቢንቀሳቀስ ሳምንቱ ሙሉ ቢንቀሳቀስ እናንተ ምን ይመለከታል? ግን ኤጅ ከሌላችሁስ ማርኬቱን ኮንትሮል የምታደርጉበት ሜተድ ከሌላችሁስ ምን አይነት ነገሮች ይመጣል? ስቴቢሊቲ አይኖራችሁም። ከማርኬቱ ጋር መቼም ነው የማትግባቡት። ለምን? ማርኬት ዳይናሚክስ እናንተ ባሰባችሁበት ቀን እናንተ የምትፈልጉትን አይነት የገበያ እንቅስቃሴ አይንቀሳቀስ። ሜቢ እናንተ ከዚህ በፊት በለመዳችሁበት አይነት የማርኬት ሁኔታ ላይ ሲንቀሳቀስ ሊታዩ ይችላል። ያኔ እንደዚህ ነበር፣ ዛሬ ደግሞ እንደዚህ ሆነ። አያችሁ፣ ምንም ነገር ላይ ኮንሲስተንት መሆን አለባችሁ። ምንም ነገር ላይ ግዴታ ያስፈልጋችሁ። ትሬድ ኤክስኪዩሽን መውሰድ ብቻ ሳይሆን ማይንድ ስቴቢሊቲ ያስፈልጋል፣ መረጋጋት ያስፈልጋችሁ። መጀመሪያ ሲምፕል የሆነ ዴፊኒሽን እንስጥ ስለ ትሬዲንግ ኤጅ ማለት። ትሬዲንግ ኤጅ በቀላሉ ኮንሲስተንት የሆነ አድቫንቴጅ የሚሰጣችሁ ፖዚቲቭ የሆነ ኤክስፔክታንሲ እንዲኖራችሁ የሚያደርግ መጥፎ የሆኑ ጎኖችን በትሬዲንግ ላይ ሪዲዩስ የምታደርጉበትና ከብዙ ትሬደሮች እናንተ የራሳችሁ የሆነ መልክ እንዲኖራችሁ የሚያደርግ እንደዚህ አድርገን መግለጽ እንችላለን ማለት ነው። ፕሮፊታቢሊቲያችን ሜዠር የሚደረገው ኤጅ ሲኖረን ባይ ሾርት ተርም ሳይሆን ኢን ሎንግ ተርም፣ ዛሬ ላይ አይደለም ነገ ላይ አይደለም። ራሳችሁን ስትራክቸራችሁን በደንብ አንደርስታንድ የምታደርጉት በረጅም ጊዜ ነው፣ በትሬዲንግ ኤጅ ላይ ማለት ነው። ቢልድ የምናደርገው አንደኛ በፕሮባቢሊቲ ነው። ሌላኛው ደግሞ በምንድነው? በምናሸንፋቸው የማርኬት አቬሬጅ ዊን መጠን ነው። ከዛ ሎስ የምናደርጋቸው ፕሮባቢሊቲዎች አሉ። እነዛ ተካፍለው ተባስተው ምን ብለው ያንን የምንጠብቀውን ውጤት ይሰጠናል ማለት ነው። ለምሳሌ ያህል የትሬድ ባላንሳችን $500 ቢሆን ከ$500 ተነስተን ታምራ የሆነ ነገር መስራትን አይደለም የምንፈልገው። ፖዚቲቭ የሆነ ትሬዲንግ ኤጅ ሲስተም ይኖራል። ያ ሪፒተብል የሆነ ነገር ያንን በመደጋገም ያንን $500 10,000 100,000 የማድረስ ሳይሆን በሎንግ ተርም ምን ያህል ደርሷል፣ በእነዚህ ውጤት $500 ምን ያህል ይደርሳል። ፕሮፐር የሆነ ሪስክ ማኔጅመንት ፎሎ አድርጋችሁ ሲስተማችሁ በሚነግራችሁ ወይ ያ ሲስተማችሁ ተለዋጭ ግን ከሆነ ከዊናችሁ ሎሳችሁ ይበዛል። ኢቭን ሎሳችሁን ደግሞ መቆጣጠር ማትችሉ ማለት ነው። ሎሳችን መቆጣጠር ካልቻላችሁ ደግሞ አካውንት ብሎ ማይንድ ብሎ ሁሉ ነገር ብሎ ነው የምናደርገው። አካውንት ብሎ ስናደርግ የሚሰማን ንዴት፣ ላበላ ወይ ደግሞ ጭንቀት፣ ጸጸት፣ ወይኔ ይሄን ለምን ያደረኩት፣ ይችን ያህል ደቂቃ መታገስ አቅቶኝ ነው፣ ለምንድን ነው ይሄን ያህል ስግብግብነት ያመጣው፣ ምን ነው ቸኮልኩ ምናምን የሚሉ ጭንቀቶች መጥተው እኛን ወረር ያደርጉናል ማለት ነው። ይሄ የሚመጣው ጋይስ ኢናፍ የሆነ የትሬዲንግ ኤጅ ቢልድ ስላላደረግን። ይሄንን ማድረግ ከቻለን $100 ሆነ $500 ሆነ 1,000 10,000 የሚሆነው ለውጥ ያመጣ ውጤታማ መሆን እንችላለን። ዊን ሬታችን 80-90% መሆን አይጠበቅበትም። የሎስ ሬታችን 60% ሆኖ ዊን ሬታችን 40% ሆኖ በጣም የሚገርም ፕሮፊታብል ነው። ዲሲፕሊን ነው መሆን የሚጠበቅብን ማለት ነው። ግን ይሄ ትሬዲንግ ኤጅ ከየት ነው የሚመጣው? እንዴት ነው ቢልድ የምናደርገው? ኤጅ አለን የምንላቸው የተለያዩ የኤጅ ታይፖች አሉ። ስትራቴጂ ኤጆች አሉ ማለት ስትራቴጂ እንደዚህ ፎሎ የምናደርጋቸው ሪፒተብል የሆነ የትሬዲንግ ሲስተም ማርኬቱን አናላይዝ የምናደርግበት እንዲሁም ኤክስኪዩት የምናደርግበት ሌቭሎችን ስናይፕ የምናደርግባቸው ሜተዶች ማለት ስትራክቸራል ሙቭመንቱን ሞመንተሙን ሜዠር የምናደርግበት መንገድ፣ ከዛ በኋላ ያንን ኤክስኪዩት የምናደርግበት መንገድ ያ ስትራቴጂ ነው። ለምሳሌ እኛ ሪጀክሽን ዊዝ ብሬክአውት ኤንድ ዘን አፔክስ ኦር ኪኤም ሌቨል ኢንትሪ ካለ ያ የሚለወጥ አይደል። ተመሳሳይ አይነት ሁኔታ ያንን ኤክስኪዩት ማድረግ ማለት ነው። ያ ሲስተማችን ነው። በዛ ሲስተም መሰረት የተለያዩ የማርኬት ቢሄቪየሮችን ደግሞ የምንለካባቸው ላይክ ፊቦናቺ ሊሆን ይችላል፣ ትሬንድ ላይን፣ እነዚህ የማርኬቱ ምን የሚባሉ ሪቨርሳል ፖይንቶች፣ ብሬክአውቶችን እና ሌሎችንም አንደርስታንድ የምናደርግባቸው ታይፖች ናቸው። ይሄ የስትራቴጂ ኤጅ ይሰጠናል ማለት ነው። እነዚህን አንደርስታንድ ማድረጋችን፣ ይሄን መጠቀማችን፣ ይሄንን ለረጅም ጊዜ መደጋገም ማለት ነው። አዲስ ነገር የለው።
ተአምራዊ የሆነ ዊን ሬት ለማምጣት እናንተ ጭንቀት ውስጥ ገብታችኋል ጋይስ 90-80% ተአምራዊ ይሄንን ማድረግ የሚችል ከፕሮሞሽን ውጪ በተግባር ላይ ያሳየ ማንም የለም አንድ ሳምንት ዊን ሬታችሁ 100% ሊሆን ይችላል አንድ ሳምንት ዊን ሬታችሁ 0% አንድ ሳምንት 40% 60% ምክንያቱም ማርኬት ኦልዌይስ ኪክ አታረጉትም እሱም ኪክ ያደርጋችሁም ይሄን ታውቁታላችሁ ስለዚህ ያ ምን ይሆናል አንድ ላይ ይጠራቀምና የእናንተን ስትራክቸራል ሁኔታ ፕሮፊታብል ናችሁ ወይስ አንፕሮፊታብል ናችሁ የሚለውን ነገር አንደርስታንድ ታደርጉ ያደርጋችኋል ማለት ነው ሶ ይህ የስትራቴጂ ኤጅ ነው ማለት ነው ሌላኛው የሃፒታይት ኤጅ ነው ማለትም የሪስክ ሪዋርድ ኤጅ ብለን እንጥራው ይህ በጣም ወሳኝ ነገር ነው ሰዎች እንደ ቀልድ ሲመጻደቁበት በተመሳሳይ ደግሞ ሲሸማቀቁበት እናያለን አንድ ሁለተኛን ትሬድ የሚያደርግ ሰውን አንድ ሰባተኛ ትሬድ የሚያደርገው ሰው ሊያሸማቀቀው ሲሞክር ነው አንድ ሁለተኛው ነው ትሬድ ማድረግ አይ ዞር በል ቆይ ለመሆኑ ምን አይነት ስትራቴጂ ነው የምትጠቀመው በል ለማሸማቀቅ መሞከር ማለት ነው እስቲ ሪስክ ሪዋርድ ሬሽዮ ኤጅ ማለት ታውቁታላችሁ ሪስክ ባደረግነው መጠን ያንን እጥፍ መውሰድ 3 እጥፍ 4 እጥፍ 5 እጥፍ ሪስክ ካረግነው ገንዘብ የበለጠ አራተኛ አምስተኛ እጥፎችን ቴክ ማድረግ ማለት ነው ግን ይህ ነገር እጅግ በጣም ተለዋዋጭ ሲሆን እኛ ላይ ምን አይነት አፌክሽን እንደሚያመጣ እንገራችሁ የመጀመሪያው ነገር 1/3 እና 1/4 ትሬድ የሚያደርግ ሰው ከፍ ያለ የዊኒንግ ፕሮባቢሊቲ ይኖረው ለምን ታርጌቱ ዛትማሽ በጣም ዋይድ አይደለም ሪስክ ካፒታይቱን በጣም አነስተኛ ነው መጠነኛ የሚባል ነው እሱ ፎከስ የሚያደርገው እነዛን ዊኖችን መደጋገም ላይ ከዛ ሎሶችን መደጋገም አይፈልግም ለምሳሌ ያህል እንበልና ይህ ትሬደር በ1/3 ትሬድ ያደረገ ብዙ ጊዜ ይሄን ኤግዛምፕል ሰምታላችሁ ነው ልድገምላችሁ ግዴላ 10 ትሬዶችን እየወሰደ 7ቱን ሎስ ቢያደርግ 3ቱን ዊን ቢያደርግ ስቲል ፕሮፊታብል ነው ሶ ይሄንን ዊን ሬት ከፍ በማድረግ ትሬዶችንም ከፍ በማድረግ it can be profitable ታምራዊ የሆነ ነገር አይፈልግም በቃ 100 ትሬዶችን ወስዶ 70 ሎስ አድርጎ 30 ፕሮፊታብል ያደርጉታል ይህ ሰው ዊን ሬቱን ከዚህ በታች ከፍ ማድረግ ይችላል ዝቅ ማድረግ ይችላል ታው ሪስክ ሪዋርድ ሬሽዮ በማሳነስም ሊሆን ይችላል አንድ ሁለተኛ ሲሆን ከዛ በላይ ታርጌቱ ከፍ ይላል ማርኬትን መስጠት ከሚችለው በላይ ኤክስፔክት ስናደርግ በዛው ልክም ደግሞ መስጠት እየቻለ እኛ ደግሞ ሳንወስድ ስንቀር በእኛና በኤጃችን መካከል ጋፕ ተፈጥሯል እነዚህ ስትራቴጂዎች አንድ ላይ የሚተሳሰሩ ናቸው ስትራቴጂ ሪስክ ሪዋርድ ሬሽዮ ኤክስኪዩሽን ኤጅ እና ሳይኮሎጂካል ኤጆች ምናምን አንድ ላይ መርጅ አድርገው ለኛ የትሬዲንግ ኤጅ የሚሰጠን ነው ማለት ነው ግን ማጆሪቲው ትሬደር ሲል የምሰማው ወደ መደነቅም የሚገባው 85% ዊን ሬት አለ በዛ ላይ ሪስክ ሪዋርድ ሬሽዮ ከ1/5 በላይ ነው ይህ አስማት ነው ጋይስ በሪያሊቲ ትሬዲንግ ላይ ይህ አስማት ነው እውነተኛ የሆነው ገሃዳዊ የሆነው ነገር ፌስ ማድረግ አለባችሁ እሺ ኦኬ ማርኬት ይሰጣል አይሰጥም ያልኳቸዋል 130 140 120 ይሰጣል ስትሪንግ ትሬድ የሚያደርግ ከዛም በላይ ይሰጣል ግን የሪስክ አፒታይት ኤጅ ግዴታ ያስፈልገናል ያ ደግሞ መደጋገም የሚችል ከዳታችን ደግሞ አጠቃላይ አባስቶ ተካፍሎ ተደምሮ ተቀንሶ የሚመጣው ዊን ሬት የኛ ኔት ፕሮፊታችን ነው ዛሬ ላይ $100 ወደ 1000 እናደርገዋለን አስማታዊ በሆነ መንገድ ምንም ያን ያህል ከባድ ነገር ሆኖ አይደለም እንደዚህ አይነት የገንዘብ ቅየራ ሂደቶች ቱማች ሪስክ ነው የምታደርጉት ኢቭን አፒታይትም ከዛ በላይ መሆን ይኖርበታል እንዲሁም ኦቨር ትሬድ ማድረግ ይኖርባችኋል ሶ በትሬዲንግ ላይ የማይመከሩ ነገሮችን በማድረግ ይህንን ገንዘብ ፍሊፕ የምናደርገው ማለት ግን ደግሞ በእንደዚህ አይነት መንገድ ትንንሽ የገንዘቦችንስ ቢልድ ለማድረግ አይከብድም ባያ እንዴት ነው ማለት ኦኬ ናይስ እኮ ነው እንደዚህ ነገር ተጠቅመን ገንዘቡን ፍሊፕ እንደምናደርገው እናውቃለን ግን $100 አስገብተን 1000 ለማድረስ 1000 እንደምን ከደረሰን በኋላ ደግሞ ወደ 5000 ከ5000 ደግሞ ወደ 10000 ይሄ ደግሞ ፌል ሲያደርግ ድጋሚ ደግሞ እንደዚህ እናደርግና በጣም ሳታውቁት ዕውቀት ያላችሁ ሎዘር እየሆናችሁ ነው የምትሄዱት በእንደዚህ አይነት ሁኔታ ማድረግ ያለባችሁን የምታውቁ ግን ያንንም አትከተሉ ያ ራንደም የሆነውን አውትካም ላይ ሳጋር አስማታ የሆነ ገንዘብ ሰርታችሁ የራሳችሁን እንትን በጊዜ መለወጥ ግን እንደዛ ከሆነ ስትራቴጂ መማራችሁ ምንም ጥቅም የለውም ባይ ኤንድ ሴል በተን ማድረግ ስለቻላችሁ እንዲሁም የካንድልስቲክ ሙቭመንትን አይታችሁ ሞመንተምን አይታችሁ ፉል ማርጂን ትሬድ መግባት አዲስ ነገር የለም ሎንግ ተርም ግን ማሰብ ያሉብን ነገሮች አሉ ራሳችን ጋር ቢልድ ማድረግ ተፈጥሯችን ማድረግ ያሉብን ሂደቶች አሉ እነዚህ ተፈጥሯችን ማድረግ ካሉብን ነገሮች መካከል ፍላጎታችን የተመጠነ የተገደበ እንዲሆን ራሳችን መግዛት አለብን እያንዳንዱ የማርኬት ሁኔታን ካሽ ለማድረግ መሞከር የለብንም ትዕግስተኛ መሆን ይኖርብናል ማለት ነው እኛ ኢንስቲትዩሽን አይደለንም ሄጅ ፈንዶች አይደለንም ባንከሮች አይደለም ሪቴል ትሬደሮች ቸርቻሮ ነጋዴዎች ቸርቻሮ ነጋዴዎች ከሆነን ደግሞ አንድ ማመን ያለብን ነገር ምንድነው የገበያን ሊትል ሙቭመንት ነው ካች ማድረግ የምንችለው ዘ ሆል ሙቭመንትን ካች ማድረግ በፍጹም ከኛ አቅም በላይ ነው
ስለዚህ እኛ የምንችለው 30 ኪሎ ጋር መሸከም ነገሮች ያን እዚህ ጋር 100 ኪሎ እና 200 ኪሎ ለመሸከም እንሞክራለን። ለመሸከም እንኳን ብንሞክር ብናነሳው እንኳን ረዘም ያለ ጉዞን ይዘነው መሄድ አንችልም። ደክሞን ቶሎ እናወርደዋለን። ከዛ ድጋሚ ደግሞ የደከመው ሰው ያንን ነገር ለመሸከም የማይሆን ነው ታውቁታላችሁ። አይ ካላችሁ ደግሞ ያ የተሸከማችሁት ነገር አከርካሪ አጥንታችሁን ይሰብርላችኋል። ድጋሚ አይደለም 100 እና 200 ኪሎ ለመሸከም ይቀርና በአቅማችሁ መሸከም የምትችሏት ያቺ 30 ኪሎ ለመሸከም ትከብዳችኋለች። ዛሬ ላይ የምታባክኑት $100 እና $50 ምናምን እዛ ጋር ከአቅሙ በላይ በሆነ የፖዚሽን ሳይዝ እየተጠቀማችሁ ብሎ የምታደርጉት ገንዘብ ሎስ የምታደርጉት ገንዘብ የሆነ ትምህርት የማይሰጣችሁን ትሬድ እየወሰዳችሁ ከዛ የሆነ ሰዓት እነሱም ያልቁና ከማየት ውጪ ምንም ምርጫ ይኖራችሁ ማለት። ለዚህ ምን ማድረግ ይኖርብናል? የተገደበ መጠን ያለው ሪስክ አፒታይት ሊኖረን ግድ ነው። በጣም አሪፍ። ሌላኛው ያው በትሬዲንጋችን ላይ አፌክት ከሚያደርጉ ነገሮች አንደኛው የኤክስኪዩሽን ኤጅ ነው። በተለይ ኤክስኪዩት በምናደርግባቸው ታይሞች ላይ ጥንቃቄ የተሞላበት የኤክስኪዩት ማድረግ እንዳለብን ዛት ማች በጣም ፎከስ ማድረግ እንዳለብን ይሁን እንድታዩ ነው። እንግዲህ ኤጅ ምን ማለት እንደሆነ እንድታዩ ነው የሚፈልገው። ማለት ፈጣን የሆነ ኤክስኪዩሽን ሊያስፈልጋችሁ ግድ ነው ሎወር ስሊፔጅ በሚኖርበት ታይም ላይ። ለዚህ ደግሞ ቤተር የሆነ ብሮከርን መርጦ መጠቀም አሪፍ ነው። ግን ደግሞ እኛ ካሉን ነገሮች መካከል ኤክሰነስ ነው ዊዝድሮዋል ኢቭን ኤክስኪዩሽን ፈጣን ነው። በርግጥ አይታማም በኤክስኪዩሽን ስሊፔጅ አለ። በተለይ ደግሞ ሃየር ቮሊዩም ባለበት ታይም ላይ ስሊፔጆች አሉ ምናምን። አብዛኛው ጊዜ ጎጂ ነው። አልፎ አልፎ ነው ጠቃሚ የሚሆነው። በጣም አልፎ አልፎ ይህ ስሊፔጅ በጣም አልፎ እና ከዚህ አንፃር ያው ኤክስኪዩሽን ኤጅ ያን ያህልም እንትን አይልም ማለት። ግን በጣም ኤክስኪዩሽን ኤጅ ለሚያስፈልጋቸው እኛ ሪቴል ትሬደሮች አይደለም፣ በተለይ ኢንስቲትዩሽናል ትሬደሮች፣ ሄጅ ፈንድ አሴት ማናጀሮች እነዚህ ሞር ኤክስኪዩሽን ኤጅ ወሳኝ ነው፣ ለነሱ በጣም ያስፈልጋል ማለት ነው። ሌላኛው የሳይኮሎጂካል ኤጅ በጣም እናውቀዋለን፣ ምን ማድረግ እንዳለብን እናውቃለን፣ እናወጣዋለን፣ ግን አንተገብረው። በተለይ ደግሞ ሩል ሲባል ራሳችን ባወጣነው ህግ ራሳችንን መቅጣት ምን ያህል የሚያስመሰግን ተግባር ነው። እንደዚህ ብናደርግ ሩል ማለት ምን ማለት ነው? መመሪያ፣ ህግ፣ ደንብ ነው አይደል? ደንብ ሲጣስ ምን መደረግ አለበት? መጠንቀቅ አለበት። መመሪያ ስንስት ኢን ሪል ላይፍ እኮ የመስሪያ ቤት የስራ ደንብ ስንጥስ ምንድነው የምንደው? ወይ ደሞዝ ይቀነስብናል፣ ወይ ከስራ እንታገዳለን፣ ወይ ደግሞ ተጨማሪ የሆኑ ስራ ጫና ውስጥ ልንገባ እንደረጋለን፣ በገንዘብ ልንቀጣ እንችላለን። ይህ ምን ያደርገናል? ህጎችን ጠበቅ አድርገን እንድንመራባቸው ያደርጉን። እኛ ግን በጣም ከሚገርማችሁ ነገር ራሳችንን ከምንቀጣባቸው ነገሮች መካከል አንደኛው ሎስ ማድረግ። ሎስ እኮ በጣም ቅጣት እኮ ነው ጋይስ፣ ከሚባለው በላይ ቅጣት ነው። ያንን ቅጣት እንደ ተራ ነገር ቆጥሮ ሌላ ተጨማሪ ስህተት መስራት ማለት ነው ይባላል። እሺ ሎስ አንድ ቅጣት፣ ጸጸቱ ሌላ አንድ ቅጣት ነው። ራስን መውቀስ ቅጣት፣ ግን ከዛም በላይ ፊዚካሊ ያሉ አንዳንድ ቅጣቶችን ራሳችንን መቅጣት ሊኖርብን። እውነቴን ነው የምላችሁ። ፊዚካሊ ለምሳሌ ከዚህ በፊት ሀቢት ያልሆኑብን ነገሮች፣ እነዚህን ነገሮች ግን የምናደርጋቸው ለምንድን ነው? የእኛን የትሬዲንግ ሩል ያወጣነውን ሩል ስላልተገበርን ማለት ነው። ዲሲፕሊን ሆነን ያወጣነውን ሩል መመራት፣ ግን ደግሞ አንዲሲፕሊን ሆነን ደግሞ ለምናጠፋቸው ጥፋቶች ራሳችንን መቅጣት ማለት ነው። እነዚህ ሩሎች ፍርሃት፣ ስግብግብነትና ጭንቀትን እንድንቆጣጠራቸው ያደርጉናል። ግን ደግሞ እነዚህ 3 ነገሮች ሩላችንን ደግሞ እንዳንጠብቅ የሚያደርጉን ነገር ናቸው። ከትዊን እናደርጋለን፣ ሎስ ከት እናደርጋለን። ኤስኤል አስቀምጠን ኤስኤል የውሸት ነው፣ ቲፒ አስቀምጠን ቲፒ የውሸት ነው። ቲፒ ስኪና ካንጠብቅ ፉገራ ራሳችንን ይዋሸን። ጥሩ ያደረግን እኮ ሊመስለን ይችላል፣ ግን በጭራሽ ነው ጥሩ ያላደረግን። ምናልባት እኮ ወደ ዊን እየሄደ ያለውን ትሬድ ከት ያደረግነው ቲፒ ሳይነካ ተመልሶ ወደ ኤስኤል ሄዶ ሊሆን ይችላል። ያኔ ጀግና አደረኩት፣ ይሄን ትሬዲንግ ዊን አደረኩት። እንደዚህ ነገሮች ቢያዛልቁ ስሜታችሁን ተከተሉ ተብለን እንመከር ነበር። በጭራሽ ስሜታችሁን አትከተሉ የምንባለው ለዚህ ነው። ዲሲፕሊን መሆን አለብን፣ ትዕግስተኛ መሆን አለብን። ላስቀመጥነው ሪስክ ገንዘቡን ልናጣው ነው። በቃ ሪስክ ያደረግነው እኮ የሆነ ገንዘብን ነው አይደል? ከዛ ቲፒ ስናድስ ፕሮባቢሊቲው ነው ደግሞ ቲፒ ያስቀመጥ። ስለዚህ በማግኘት ፕሮባቢሊቲ፣ በማጣት እርግጠኝነት፣ በእነዚህ መካከል እኛ ውስጥ የሚፈጠሩ ጤናማ የሆነ እሳቢዎች ይኖራሉ። እነዛ ጤናማ የሆኑ እሳቢዎች ምንም አይነት አክሽን እንድንወስድ አያደርጉንም ማለት ነው። ያወጣናቸውን ሩሎች በደንብ ሪስፔክት ማድረግ አለብን። ዲሲፕሊን ሆነን መከተል ይኖርብናል። ሌሎቹ ጭንቀት ውስጥ ሲሆኑ፣ ሌሎቹ በፍርሃት ሲርበደበዱ፣ እናንተ ሩላቸውን ሪስፔክት አድርጋችሁ ዘና ብላችሁ ሻያችሁን እየጠጣችሁ የሚሆነው ነው። አለቀ። ሎሳችሁን በጸጋ ስትቀበሉ በቃ ፎር ኔክስት ሴትአፕ ነው ሙሉ ለሙሉ ፎከስ የምታደርጉ። ይሄ ሪቬንጅ ትሬድ ማድረግ ወይም ደግሞ ዛሬ ላይ በጭራሽ በሎስ ትሬድ መዝጋት የለብኝም የሚለውን
ኢጓም የሆነውን ነገር የሚያመጡብንን ነገሮች እንዴ ብዙ ጊዜ እኮ ከሎስ በኋላ እኮ ነው ብሎ የሚመጣው ታውቃላችሁ አይደል? ይችን ገንዘብ ትንሽ ከፍል አድርጋት ወይ ደግሞ ይችን ገንዘብ ላስመልስ ቶሎ ወደ ፕሮፊት ልመልስ። መቼም ነው የማይሆነው ይሄ መቼ። እኔ በትሬዲንግ ኤክስፔሪየንስ ማለት ነው በእነዚህ ጊዜያቶች ውስጥ ማለት ነው ብዙ ሪቬንጅ ትሬድ አድርጌያለሁ። በ100% ስሌት ልንገራችሁ ማለት ነው 90%ቱ ተጨማሪ ሎስ ነው በሪቬንጅ ትሬድ ውስጥ። ከ90%ቱ ደግሞ ማለት ነው 70 እና 80%ቱ አካውንቲንግ ብሎ ያደረኩበት ሜተድ ላይ ዩሲ። ስለዚህ ራይት ታይም ጠብቀን ትሬድ ማለት ነው ሬስፔክት አድርገን እንሮላችን ማለት ነው። ሶ ሌላኛው ላይ ስትራቴጂያችንም ራሱ ሰፖርት የሚያደርጋቸው እንትኖች አሉ። አንደኛው ታይሚንግ። ይሄ በጣም ወሳኝ ነገር ነው። ብዙ ሰዎች በእርግጥ በማንኛውም ሰዓት ላይ ምን ያደርጉ ትሬድ ኤክስኪዩት ለማድረግ ነው። ይህ ላክ ኦፍ ኤጅ ነው። የትሬዲንግ ኤጅ እንደሌላቸው መረዳት ይችላል። ታሲ ነገር ፕሮሰስ አለ ፖዚሽን ይስ ለሻላ ከዛ ደግሞ ለሊት መሳት ይቆጠራል። ሶ በታይሚንግ ላይ ወሳኝነት አለው ማለት ነው። ትሬድ የምናደርግባቸውን ታይሞች ለይተን ማወቅ ይኖርብናል። ማርኬት ኮንሶሊዴት የሚያደርግበት ኢምፐልሲቭ ሙቭመንት የሚታይበትን ሪቨርሳሎችን፣ ብሬክአውቶች እነዚህን ከታይሚንግ ጋር ማያያዝ ይኖርብናል ማለት ሶ ኤቭሪ ታይም ትሬድ አይደረግ። ማርኬት እኮ 10/7 ማለት የክሪፕቶ ኦኬ የፎሬክስ ደግሞ 10/5 ለአምስት ቀን ለ24 ሰዓት ያለ ማቋረጥ የሚጓዝበት ወደ ታች ወደ ላይ ወደ ታች ወደ ላይ። ታዲያ ከእያንዳንዱ የገበያ እንቅስቃሴ ጋር እናንተ መኖር አለባችሁ ማለት ነው። ትክክለኛውን ታይም ጠብቃችሁ ትሬድ መግባት ማለት ከጧት 3 ሰዓት ከማታ 12 ሰዓት ወይ ከማታ 12 ሰዓት የትሬዳችሁን አጀንዳ መዝጋት ያለባችሁ ታይም። እኔ ለምሳሌ ሪኮመንድ ማድረጋችሁ ማለት ከዛ ውጪ ባሉ ሰዓታት ግን ማርኬቱ ትሪኪ ሙቭመንት ነው ያለው። እናንተን ወጥመድ ውስጥ የሚከትባችሁ ስሎ ሙቭመንት ያለበት ነው። የእናንተን ሪስክ አፒታይት ማሟላት የሚችል የገበያ እንቅስቃሴ ላይኖር የሚችል አውቃለሁ። ኮንሶሊዴት የሚመቸው ሰው አለ፣ ትሬንዲንግ ማርኬት የሚመቸው አለ። እኔ ግን እያልኳቸው ያለው ለምን ማታ ላይ ትሬድ ታደርጋለህ? ኮንሶሊዴትን የሚመቸው ትሬደር ከሆነ ደግሞ ለምን ኒውዮርክ ላይ ትሬድ ያደርጋል? ለምን ለንደን ኦፕኒንግ ላይ ትሬድ ያደርጋል? ማርኬቱ በዛ ሰዓት ትሬንዲንግ ኮንሶሊዴት የሚያደርግበት ታይም አለ። ስለዚህ እናንተም ከራሳችሁ ጋር የምታስኬዷቸው ነገሮች አሉ ማለት እናንተ በትንሽ ጊዜያቶች ውስጥ ፕሮፊታብል ትሬደር ሆናችኋል ማለት ነው። ታዲያ በዚህ ቻናል ምን እያደረግን ነው? እኛ ክላሲክ ኤጅ ብለን ስንከፍት ስትራቴጂ ያስተማርናችሁ ኦኬ ማርኬቱን በደንብ ኮንትሮል የምታደርጉባቸው ለዛ ደግሞ ትክክለኛውን ታይሚንግ ይጠብቃችሁ የምትገቡባቸውን ሜተድ እየነገርናችሁ ነው። ከሪስክ አፒታይት ጋር በተያያዘ የራሳችሁን የሆነ ፍላጎቶች እንድትረዱ የእኛን ኤክስፔሪንስ ሼር እያደረግናችሁ የሳይኮሎጂካል ኤጅ እንዲኖራችሁ ግድ ነው አይደል? ለሱ ደግሞ ይሄው ቀን ሰተን በዚህ ጉዳይ ላይ እያወራንባችሁ ግን እስቲ በትሬዲንግ ኤጅ ላይ ማይንስ የሚባሉ ነገሮችን እስቲ እናወራቸው። ላይክ ሃይ ዊን ሬት በትሬዲንግ ይዛትሩ በተለይ ደግሞ 90% 95% ይመስላችኋል? በትሬዲንግ ኤጅ ላይ ይሄንን መስጠት የሚችል ያሆነ አያውቅም። ብሮከሮች በየአመቱ የራሳቸውን የሆነ እንትን ያወጣሉ አይደል? ይሄን ያህል ትሬደሮች ስኬላ ማትራፊ ነበሩ፣ ይሄን ያህል ከሳሪዎች ነበሩ፣ ይሄን ያህል የመጀመሪያ ዲፖዚታቸውን አድርገው እንደዚህ ሆነዋል። በፈንድም ላይ በተመሳሳይ ይሄን ያህል ፈንድ ተገዝቶ ይሄን ያህል ፌዝ አልፈዋል፣ ይሄን ያህሎቹ ፐርሰንቶች ዊዝድሮ አድርገዋል የመጀመሪያቸውን። እነዛ በጣም ሃይ ዊን ሬት አላቸው ተብሎ የሚጠበቁት እንኳን ሄደው ያን ያህል አይደለም። ስለ ወርልድ ካፕ ሰምታችሁ ከሆነ የትሬዲንግ ወርልድ ካፕ ይገርማችኋል ፐርሰንቱ ምን ያህል ፐርሰንት አሳድገውት ምናምን እንደዚህ እንደደረሱ ምናምን። እኛ እየታገልን ያለ ነው ያ የማይቻለውን ነገር ለማድረግ ነው። ከእያንዳንዱ ትሬድ ላይ ገንዘብ መስራት እችላለሁ ብሎ ማመን በራሱ ኤጅ አለኝ ለማለት አያስችልም። ሶ ኤጅ ማለት ምን ማለት ነው? ፕሩቭ የተደረገ በሺዎች ትሬዶች የሚለካ ነው ኤጅ እንጂ በራንደም ትሬዶች ወይም ደግሞ በ5-10 ትሬድ ኤጅን ማግኘት አንችልም። ሌላኛው አንድ ማመን ያለብን ነገሮች ምንድነው? ትክክለኛውን የሆነ የኤፕላስ ሴታፕ ማገኝ ከሆነ ሀብታም መሆናለሁ ብሎ ማሰብ፣ ይህም ትሬዲንግ ኤጅ አይደል። ያለ ዲሲፕሊን ያለ ሪስክ ማኔጅመንት ቤስት ሴታፖችም ፌል ያደርጋሉ። ኤፕላስ ሴታፕ ቢሆንም የኤፕላስ ሴታፕ ጀነሬት እንኳን ከ80% በላይ ነው ባለ ራሱ ያለ ሪስክ ማኔጅመንት እና ያለ ዲሲፕሊን ያለ ትዕግስት ፌል ያደርጋል። እንዴት ነው ቫሊዴት የሆነ የትሬዲንግ ኤጅ ለራሳችን እንትን የምናደርገው? አንደኛ ስትራቴጂ ቢልድ ማድረግ ነው። እነዛን ስትራቴጂ ቢልድ ካደረግን በኋላ ሩል ማውጣት ነው። በዛ ስትራቴጂያችን መስራት። ከዛ ሩል ካወጣን በኋላ ደግሞ እነዛን ባክቴስት ማድረግ፣ ረዘም ላለ ጊዜ ድረስ ባክቴስት ማድረግ፣ በትንሹ ከ200 ትሬዶች በላይ ባክቴስት ማድረግ ማለት ነው። እነዚህ ሂስቶሪካል የሆኑ ዳታዎች ላይ
በመመርኮዝ ወደፊት ረጅም ጊዜ ልንቆይ የነበረውን እነዚህ ኤጃችንን ፋይንድ በማድረግ ሂደት ላይ ቴስት እናደርግ ግን በአንድ ወራቶች ውስጥ ይህን ማድረግ እንችላለን ማለት ነው። ሌላኛው ደግሞ ፎርዋርድ ቴስት ነው። በፎርዋርድ ቴስት ላይ ዴሞ እና ላይቭ ትሬድ ነው። ላይቭ ትሬድ ያው ሳይበዛ፣ ዴሞ ለፎርዋርድ ቴስት ቤስት ነው። ሌላኛው ጆርናል ማለት ነው። ኤክስኪዩት ምናደርገው ቴስት ምናደርገው ኢቨን ስትራቴጂያችንን ደግሞ በምን አይነት መንገድ እየሰራ ነው ነገር ጆርናል ማድረግ ይኖርብናል። ኤጃችንን ደግሞ በምን አይነት መንገድ መቆጣጠር ይኖርብናል። ፐርፎርማንሳችንን በጊዜ ሂደቶች ውስጥ መመዘን ይኖርብናል። ከጠበቅነው በታች ነው፣ ከጠበቅነው በላይ ነው ወይስ እንደጠበቅነው ነው የሚለው እነዚህ ደግሞ በጊዜ ሂደት ላይ በአመት በ6 ወር እና በ3 ወር ፐርፎርማንሳችንን በደንብ ትራክ ማድረግ ይኖርብናል። ስለዚህ ኤጃችንን ፕሮቴክት እያደረግነው ነው። ሌላኛውን የማርኬት ሁኔታውን ስሎሊ አዳፕት ማድረግ ያ ለኤጃችን በጣም እያንዳንዱ የገበያው ሁኔታ ላይ ሪያክት ማድረግ አለብን ሳይሆን የማርኬት ሁኔታውን በምን አይነት መንገድ ነው እየሄደ ያለው የሚለውን ነገር ዝግ ብለን ምን ማድረግ ይኖርብናል? አዳፕት ማድረግ። ስለዚህ እውነተኛ የሆነ ኤጅ ስትራቴጂ ያለው፣ ሳይኮሎጂ ያለው ፕላስ ኮንሲስተንሲ ያለው ለእውነተኛ ለሆነው ኤጅ ስራችሁን ጀምሩ። ያልጀመራችሁ የጀመራችሁ ደግሞ አጠናክሩት፣ ይበልጥ በርቱበት እላለሁ። አመሰግናለሁ ጋይስ።